ጎበዝ በስልጣኔ ላይ ደረሰ። ፈረንጆችን በለጥናቸው። ይሄው ማስረጃው። ይሄ የምትመለከቱት ፎቶ እንግዲህ ባለቤቷ ከሞተ ከቀናቶች በኋላ የሆኑ ሰዎች ሰርፕራይዝ የሚያደርጉ ሰዎችን ልከው ጥቁር አበባ፣ ጥቁር ፖስት ካርድ እንዲሁም ኬክ ይዘው ሄደው በሯ ላይ እያስቆረሷት ነው። የኔ አባት የላከውን እናውቃለን። ውሽምዬን የላከው የደስታ መግለጫ ነው የላከው። ተባብራችሁ ነው እንደገደላችሁት። ውሽምዬ አንተ የላከው ሌላ ሰው ማላከ መቼስ ጥሩ አይምሮ ያለው ቤተ ዘመድ ምናምን ሞተ ብለው እንደዚህ ኬክ ምናምን ይዘው አያስቆርሷት። የላከውማ ውሽምዬ ነህ። እሱ ሲወጣ የምትገባው ሰውዬ ነህ። ተደራቢ ሰውዬ ነህ ኬክ የላከው። አይምሮ ያለ ሰው አይልክም። ጎበዝ እንዴ! አረ ስልጣኔያችን ወዴት እየሄደ ነው? አንቺ ደግሞ በጣም የምትገርመው እንደው ባልሽ የምትወጁ የምታፈቅሪ ከሆነ ኬክና ጥቁር አበባ ይዘውልሽ ሲመጡ በዛ በቢላ በሰጡሽ እያባረሽ አትወጊያቸው? ተደስተዋል ማለት እኮ ነው። ሰርፕራይዝ ኬክ እያስቆረስሽ እኮ ነው ነገሩ። ከውሽምዬ ጋር አንቺስ ራሱ ደግፈሽ አይደል ኬኩን የምትቆርሺው? እኔ መቃጠሌን የሚያናደኝ። ውሽምዬ እንኳን ደስ ያላችሁ፣ አንቺም እንኳን ደስ ያለሽ ብዬ ነው የምደመድመው። እሱም ሄዶላችኋል። በጋራ አብራችሁ ኑሩ። ይኸው ኬክ እየቆረሳችሁ አይደለ? አንቨርሰሪያችሁን የሞተበትን ተባብራችሁ ካልገደላችሁት በስተቀር። ለማንኛውም ባልየው እዛ ገነት ስመጣ እነግርሃለሁ ያለውን ታሪክ። አንተ ይሄዳል፣ እኔ ግን ይዤ ልመጣለሁ። ወረኛ አይደለሁ።